አሁን ሀገራችን ውስጥ ትራንስፖርት ችግር በጣም ትልቅ ችግር ነው ያለው። ትልቁ ወጪ ቤንዚን ነው። ይሄን ለማስቀረት እኛ ሰላሌ ካር ካምፓኒ በኤሌክትሪክ ኃይል የሚሰራው ሞተር ሳይክል ሰራን ማለት ነው። የተለያዩ ሞዴሎች አሉ። እነዚህ ሞተር ሳይክሎች በኤሌክትሪክ እና በፔዳል የሚሰሩ አሉ። እንዲሁም ፉል ኤሌክትሪክ አለ። እንዲሁም ደግሞ ባለ 3 እግር አካል ጉዳተኞች የሚሆኑ ሞተር ሳይክሎች እያመረት ነው የምንገኘው። በኤሌክትሪክ ኃይል የሚሰሩ ሞተር ሳይክሎች አሉ። ከውጭ የሚገቡ ከተለያዩ ሀገሮች ወደ ሀገራችን የሚገቡ ሞተር ሳይክሎች አሉ። እነሱ አሁን ሲሰሩ ለሀገራችን እንትን ስታንዳርድ ነው የሚሰሩ ማለት ነው። እነዚህ ሞተር ሳይክሎች ለምሳሌ ከአንዳንድ ሀገር የሚገቡ በሀገራችን የመሬት ከፍታ ምናምን አይቶ ነው የሚሰሩ ማለት ነው። እነዚህ ሞተር ሳይክሎች እነዚህ ደግሞ ወደ ሀገራችን ስናስገባ በቃ በእነሱ ሀገር ስታንዳርድ ስለተሰራ ሀገራችን ላይ ደግሞ አይስማማም ምናምን ማለት ነውና እሱ ችግር ለማይሴ እኛም ወደ ስራ ገባን ማለት ነው። እኛ የምናመርተው ሞተር ሳይክሎች ከውጭ የሚገባው ለየት የሚያደርገው አንደኛ በሀገራችን ተስማሚ ሆነው የተሰሩ ሞተር ሳይክሎች ናቸው። ሁለተኛ ደግሞ የሀገራችን ምርት ናቸው። ኦልሬዲ 85% እዚህ ሀገራችን ውስጥ ነው የምንሰራው ማለት ነው እና 15% እስከ 20% ነው ከውጭ የምናስገባው። እሱም ሊቲየም ባትሪና ዲናሞ ነው ከውጭ የምናስገባው ማለት ነው። ይሄም ደግሞ ከጊዜ በኋላ ይቀራል ማለት ነው። ከውጭ የሚገባው ጋር እንትን ስንል እኛ የምናመርት ሞተር ሳይክሎች አንደኛ ከውጭ የሚገቡ ለሀገራችን ተስማሚ አይደሉም። ሁለተኛ ደግሞ ዋጋው ውድ ነው። ሶስተኛ ደግሞ እነዚህን ስፔር ፓርቶች በፈለግን ሰዓት አናገኝም። እኛ ግን ሀገራችን ውስጥ የምናመርተው ስፔር ፓርቶችም እያቀረብን ነው የምንገኘው። እነዚህ ሞተር ሳይክሎች ስናመርት ጋሬንት አሉ፣ እንዲሁም ደግሞ መለዋወጫ አሉ ማለት ነው። እነዚህ ሞተር ሳይክሎች ሲበላሹ ከኛ ጋር መለዋወጫ ያገኛሉ። ከውጭ የሚገቡ ሞተር ሳይክሎች ዝቅተኛ የተባለ እስከ 42000 ብር ነው የሚሸጡ በኤሌክትሪክ ኃይል የሚሰሩ ሞተር ሳይክሎች። ግን እኛ ጋር ዝቅተኛ የተባለ ከ25000 ብር ጀምሮ እስከ 32000 ብር አለ። ከፍተኛ የተባለ ደግሞ እስከ 280000 ብር ይዳል ማለት ነው እነሱ። ግን እኛ ከፍተኛ የተባለ 195000 ብር ነው። በሞዴላችሁ እየጨመረ እየቀነሰ ይሄዳል። ኦልሬዲ ከውጭ የሚገባው ከኛ እጥፍ ነው ማለት ነው። እኛ ደግሞ የሀገራችን ምርት ስለሆነ በሀገራችን እቃም ስለምንሰራ የሀገራችን ችግር ለመፍታት ነው እንጂ ትርፍ ላይ እንትን አላለም ማለት ነው። ትንሽ የፋይናንስ ችግር ስላጋጠመኝ ነው ያዝ ያደረግን እንጂ ኦልሬዲ ተሞክሮ ተፈትሾ ምናምን ወደ ገበያ ገቡ ናቸው ማለት ነው። አመሰግናለሁ።